ገራችሁ በጦርነቱ ጊዜ በበድር ጦርነት ጊዜ ከተማረኩ መካከል የነብዩ ሰለላሁ ዐለይሂ ወሰለም አማች ተማርኮ ነበር። የነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅን ያገባ ሰው ገና የዛኔ አልሰለመም ነበር። የየትኛዋ ልጃቸው? የዘይነብ። ነቢያችን ሰለላሁ ዐለይሂ ወሰለም ስንት ሴቶች ልጆች አሏቸው? አራት። ዘይነብ፣ ሩቀያ፣ ኡሙ ኩልሱም፣ ፋጢማ። ሩቀያ እና ኡሙ ኩልሱም ዑስማን ብን ዓፋን ያገባቸው። ሩቀያን አግብቶ ስትሞትበት ጊዜ ኡሙ ኩልሱምን አግብቷል። ፋጢማን ደግሞ ዓሊ ያገባት። ዘይነብን ያገባት ነቢያቸው ሰለላሁ ዐለይሂ ወሰለም ገና መካ ላይ ያሉ ነበር ወደ ኢስላም ጥሪ ያደረጉለት። አልተቀበለም ሰውየው። ዘይነብ ግን ተቀብላለች። የዛኔ ሙስሊምና ከሃዲ ይለያዩ የሚለው የቁርአን አንቀጽ አልወረደም ነበር። እስኪሰልም ድረስ ነብዩ ሰለላሁ ዐለይሂ ወሰለም ጠበቁት፣ አልሰለምም። ከዚያ ልክ ጦርነት ላይ ሲሆን ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወደ መዲና ስደት አድርገው መዲና ላይ ሳሉ ከዚያ በኋላ ልጃቸው ልትመጣ አልቻለችም። ባሏን በጣም ተወደው ነበርና ስደት አላደረገችም። የዛኔ እስኪሰልምላት ተስፋ አድርጋ እየጠበቀች ነበር፣ ግን አልሰለምም። ጭራሽ የበድር ጦርነት ሲካሄድ አብሮ ሊዋጋ ሄዳ ሙስሊሞችን ሊዋጋ ማለት ነው። የእርሷ ባል በጦርነቱ ላይ ተማረከ። ባሏ ከተማረኩት መካከል ሆነ። ቅድም እንዳልኳችሁ በኢስላም ሕግ ምን አለ? አንድ ሰው ከተማረከበት ቤተሰብ ገንዘብ ከፍሎ መውሰድ ይችላል አይደለ? ስለዚህ የተማረከባቸው ሰዎች ሁሉ የመካ ከሃዲያኖች የተማረኩባቸውን ሰዎች ለመውሰድ ገንዘብ እየላኩ መውሰድ ጀመሩ፣ ማስመጣት ጀመሩ። ከተማረከው መካከል አንደኛው ማን ነው? የነቢ ሰለላሁ ዐለይሂ ወሰለም የልጃቸው ባል ተማርኳል። እሱ አይ ይሄ ልጅ ባል ነውና ልላከው ምናምን ብሎ ሂሳብ የለም። የእስላም ህግ ነው፣ ህግ ነው። ነቢ ሰለላሁ ዐለይሂ ወሰለም ይሄ ለቤተሰብ ይሁን ምናምን ብሎ ሂሳብ የለም። አያችሁ፣ ፍትሃዊ መሪ ናቸው። ተማርከሃል፣ ተማርከሃል፣ ነፃ የሚያወጣ እስኪመጣ ድረስ አንተም እንደሌሎቹ እዚህ ትቀመጣለህ አሉት ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ እርሱን ነፃ የሚያወጣ ገንዘብ ተላከ። ከማን? ከሚስቱ ከዘይነብ ከነቢ ሰለላሁ ዐለይሂ ወሰለም ልጅ ማለት ነው። በከረጢት ተቋጥሯል ገንዘብና የአንገት ሀብል። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ገንዘቡን እየተቀበሉ እያዩ ነፃ የሚያወጧቸውና የሚሰጧቸው የነበሩ መሪ እርሳቸው ናቸውና ይፈሻል። ልክ ሲከፍትት ጊዜ ቀረ ከረጢቱን ነቢያችን ሰለላሁ ዐለይሂ ወሰለም በውስጡ ላይ ገንዘብና የአንገት ሀብልን አገኙ። የአንገት ሀብልን ሲያዩ ግን በጣም አለቀሱ። ነቢ ሰለላሁ ዐለይሂ ወሰለም ስቅስቅ ብለው አለቀሱ። ሰሃቦች በጣም ደነገጡ። ለምን አለቀስክ አንተ የአላህ መልእክተኛ ብለው ጠየቋቸው። ያለቀስኩት ይሄ የመወዳት የሚስቴ የአንገት ሀብሏ ነበር አሉ። የኸዲጃ ሀብል ነው፣ እሷን ስላስታወሰኝ ነው። ሙታ ራሱ አልረሷትም ነቢ ሰለላሁ ዐለይሂ ወሰለም። ትክክለኛ ፍቅር ማለት ይሄ ነው። ትክክለኛ ፍቅር በሞት አይቋረጥም። ያንን ሲያዩ ጊዜ ነቢ ሰለላሁ ዐለይሂ ወሰለም አለቀሱ። ይሄ የሚስቴ ሀብል ነው፣ ልጄ ዘይነብ ባገባች ጊዜ ለእርሷ ጌጥ የሆነ ዘንድ ብላ ማስታወሻ ብላ ሰታት ነው። አሁን ነፃ ለማውጣት ባሏ ልካው ነው። እናንተ ከፈቀዳችሁልኝ ብለው አቀረቡላቸው። ይሄ ከልጄ እጅ እንዲወጣብኝ አልፈልግም፣ የሚስቴ ማስታወሻ ስለሆነ። አይ አንፈቅድም ካላችሁኝም ችግር የለውም፣ ከተማረኩት ሰዎች ይላክና እሱ ይህንን ገንዘብ ተቀብለን እዚህ ለድሃዎች ለምስኪኖች እናከፋፍላለን አሉ። ሰሃቦች በአንድ ድምፅ ምን አሉ? አንተ የፈለግከውን ነገር አድርግኛ እንስማማለን፣ አንተ የአላህ መልእክተኛ፣ እርሱ ከልጆት እጅ እንዳይወጣ ከፈለጉ ተስማምተናል አሉ ሰሃቦች። አያችሁ፣ አይኔ መሪ ነኝና ብለው በራሳቸው አይወስኑም ነበር። ያንን ለህዝቦቻቸው ያቀርቡላቸዋል። ፈቃደኛ ናቸው አላቸው። አዎ ፈቃደኛ ነን። እንግዳውንስ ናሉትና ባሏን የዛኔ የቁርአን አንቀጽ ወርዷል። ሙስሊምና ከሃዲ ሰው አብሮ መኖር እንደማይችል ወላ ተንኪሑል ሙሽሪካት ሐታ ዩእሚንና ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከቲን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ የሚለው አንቀጽ ወረደ። ናሉትና ነቢ ሰለላሁ ዐለይሂ ወሰለም ይሄን ሂደህ ለልጄ ስጣት ለዘይነብ፣ ይሄ ሀብል ከእጅሽ እንዳይወጣ ብሎሻል አባትሽ ብለህ ስጣት፣ አንተ ደግሞ ቶሎ ብለህ ልጄ ላካት፣ ከዚህ በኋላ ልጄ ከከሃዲ ሰው ጋር እንድትሰበሰብ አይፈቀድምና አሉ። የቁርአኑ አንቀጽ ወረደ። ስለዚህ ልጄ ላካሉት፣ እሺ አለ። በጣም ይወዳታል ባሏ፣ ገብታቸው በጣም ይወዳታል ባሏ። ከዚያ በኋላ ልጃቸው ይህ ሰውዬ ባልየው ተመለሰ፣ ወደ መካ ሄደ። ቃላቸውን ጠባቂዎች ናቸው አረቦች፣ ከሃዲም ቢሆኑ ልጃቸውን በግመል
ላከ። እየላከ እያለ ከሃዲያኖች ሰሙ። በበድር ጦርነት ስለተሸነፉ በነቢ ስ ላ ስለም እና በሙስሊሞች ተናደው ስለነበር ልጃቸው ዘይነብ እርጉዝ ነበረች። በግመል ተጭና እየሄደች እያለች ጠብቀው መንገድ ላይ ግመሉን እግሩን መቱት። ከዚያም በኋላ ልጃቸው ከግመሉ ላይ ወደ መሬት ወደቀች፣ ጽንሷም ወረደ። ይሄ ነገር ነቢ ስ ላ ስለም ዘንድ ደረሰ። በጣም አዘኑ፣ በጣም ተሰበሩ። በጣም ናዛ ያደረጓቸው ነቢ ስ ላ ስለም እርሳቸው ወደዚያ ለመስበር ልባቸውን እዚህ በልጃቸው ላይ ተበቀሏቸው። ልጃቸው ከግመሉ ላይ ወደቀች፣ ጽንሷም ወረደ፣ ደም ፈሰሳት። በዚህ ነቢ ስ ላ ስለም በጣም አዝነዋል። አላህ ሙስተዓን። ከዚያ በኋላ እንደምንም ብላ መዲና ደረሰች። በጣም ተወደው ስለነበረ ባሏን በጣም አዝናለች። ሁል ጊዜ ዱዓ አድርጋለች እያለቀሰች ባሏ እንዲሰልምላት። ባልየውን በጣም ይወዳት ነበር። አልሰለመም ገና። መጣ ይወቸዋል። ይመጣል መዲና ሚስቱን ለማየት ለምኖ ይሄዳል። ነቢ ስ ላ ሰለም በፍጹም ከሃዲ ለሆነ ሰው ከዚህ በኋላ ላተጅተሚዑ ብንቲ መዓ ረጁልን ካፊር፣ ከከሃዲ ሰው ጋር ሚስቴ ልጄ አትሰባሰብም ብለው ከለከሉት። በተደጋጋሚ መጣ። ነገር ግን ይህን ነገር ሊያገኝ አልቻለም። ነቢያችን ሰለላሁ ዐለይሂ ወሰለም በስተመጨረሻ ጊዜ ቁጭ አድርገው ወደ እስላም ጠሩት፣ መከሩት፣ ዳዕዋ አደረጉለት። አሁንም ለመቀበል አልወሰነም። ወደ መዲና ወደ መካ ተመለሰ። አስቦ አሰላስሎ እስልምና ለመቀበል ወሰነ። ከዚያ በኋላ እስልምና መቶ ሲቀበል ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንደገና አጋባቸው። ባልና ሚስት ነው መኖር ጀመሩ። ይህ ሌላኛው የነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚያሳዝን የሆነ ታሪክ ነው። በተለይ የሀብሉ ጉዳይ ሲነሳ ጊዜ በጣም አለቀሱ። ኸዲጃን በጣም ይወዷት ነበር። ኸዲጃን የሚወዷት ሚስት ስለሆነች ብቻ አይደለም፣ የጀማ በሙሉ ህይወታቸው ላይ ከጎናቸው ነበረች። ኢስላምን በሚያደርሱ ጊዜ ከጎናቸው ነበረች። ማንም ሰው ጫፋቸው ላይ እንዳይደርስ ከጎናቸው ነበረች። በሁሉ ነገር በቃ ቁማላቸዋለች። ኸዲጃ በጣም የምትገርም እናታችን ነች። በምድር ላይ እያለች ገነትን ተበስራለች። በምድር ላይ እያለች ብቸኛዋ ሴት አላህ የእኔ ሰላም በአንቺ ላይ ይስፈን ያላት፣ ጅብሪል የእኔ ሰላም በአንቺ ላይ ይስፈን ያላት፣ ሰላምታን ያቀረበላት ታላቅ ሴት እርሷ ብቻ ነች። ሙሐመድ ሆይ ለሚስትህ ለኸዲጃ ኢነ ረበከ ይቅሪኡከ ሰላም ብለህ አድርስልን ተብሎ የተነገረላት ነች። ጌታሽ አላህ የእኔ ሰላም፣ እዝነት፣ በረከት በአንቺ ላይ ይስፈን ተብለሻል። ያ ነው። ኸዲጃ በጣም ቆንጅዬ ነበረች። በጣም ታላቅ ሴት ነች። በጣም ሀብታም ነች። ያልጠየቃት የመካ ሹማምንትና ንጉሥ የለም። ነገር ግን ሁላቸውንም አልፈለገችም ነበር። እርሷን የገዛት የነቢ ሰለላሁ ዐለይሂ ወሰለም ስነ ምግባራቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም ሀብታም አልነበሩ፣ የድሃ ልጅ ነበሩ። በድህነት ነው ያደጉት። ገብቷቸዋል። ግን ከእርሳቸው ያየችው መልካምነትና መልካም ስነ ምግባራቸው ማረካት። የሰዎች ገንዘብና የሰዎች ስመጥሪነት እርሱ አልጋበዛትም እንጂ ንጉሶች ጠይቀዋታል፣ ባለሀብት እንዳለ ጠይቀዋታል። አትሰማቸውም፣ አልሰማቻቸውም ነበር። ከእርሳቸው በፊት 2 ጊዜ አግብታ ተፈታለች። ገብቷቸዋል። ነቢ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከእርሷ የማረካቸው ያ ነገር ነው። መልካምነቷ በጣም የታወቀ ነበር። በጣም ክብር ያላት፣ ግርማ ሞገስ ያላት ታላቅ ሴት ነበረች። ቆንጅዬ ነበረች። ገብቷቸዋል። አላሁ ሰ ጥያቄ ያለ ሰው ይቀጥል። አለይኩም